ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ሰላም ናችሁ አላችሁ? እኔ አልሐምዱሊላህ። ቪዲዮውን ሰብስክራይብ፣ ላይክ እያረጋችሁ ሼርም እያረጋችሁ ጀምሩላችኋለሁ እና ወደ ጉዳይ ስመለስ ይሄ ልጅ ማለት ነው እንደዚህ አይነት ቦታ እንዴት ነው የሚያገኘው? እንደዚህ አይነት ቦታ እሱ በአካል አይቶ ብቻ ምን እንደተሰማው አላውቅም። እኔ ቪዲዮውን አይቼ ማለት ነው ቪዲዮውን አይቼ እንዴት እንደፈራው ማታ መተኛት አልቻልኩም። በቃ ፊቴ ድቅን እያለኝ ያስፈራራኝ ነው ያደረው እና እንደዚህ አይነት ቦታ ከየት ሄዶ ነው ማግኘት? አይቶ ማታ እንዴት ነው እንቅልፍ የሚወስደው ነው ጥያቄው የሚሆንብኝ። ቀን አይቶ መጥቶ ሲተኛ እንዴት ነው እንቅልፍ የሚወስደኝ? እኔ ቢሆን አይወስደኝም። እንዴት ነው እንቅልፍ የሚወስደው? እኔ እንጃ ብቻ። እና ልጁን የምትከታተሉ ሰዎች እንደኔ እስቲ ቪዲዮውን እንመልከት። እያያችሁ እኔ በጣሪ ሰብስክራይብ አድርጉ፣ ላይክም አድርጉ። ቪዲዮውን እስከ መጨረሻ እንከታተልላችኋለሁ። ሰላም ቆዩ። የሮስዌል ከተማ ይህ የዘመናት ጥያቄ ከንድፈ ሀሳብነት አልፎ ወደ ተጨባጭ የምድር ላይ ክስተት የተቀየረበት ለማመን የሚከብድ አጋጣሚ ተፈጠረ። Headline edition, July 8, 1947. The Army Air Forces has announced that a flying disc has been found and is now in the possession of the Army. ይህ አጋጣሚ ደግሞ ይህቺ አሁን የምንገባባትን የሮስዌል ከተማን የዓለም ሚስጥራዊ ከተማ እንድትሆን አደረጋት። ወደ ሮስዌል ከተማ ለመግባት 50 ማይል ገደማ ርቀት ቢቀረኝም የከተማዋ መግቢያ ዳርቻዎች ሁሉም በተለምዶ ዩፎ ተብለው የሚጠሩትና አንአይደንቲፋይድ ፍላይንግ ኦብጀክትስ በማለት በፈረንጅ አፍ የሚጠሩት ምንነታቸው ያልታወቁ በራሪ አካላትን የሚወክሉ ምስሎች በመንገዱ ግራና ቀኝ ወደ ሮስዌል መድረሳችንን ይነግሩናል። ይህችን ከተማ ከሌሎች የዓለም ከተሞች ሁሉ የሚለያት አንአይደንቲፋይድ ፍላይንግ ኦብጀክትስ ወይም ዩኤፍኦ ተብለው በምህጻረ ቃሉ የሚጠሩት በራሪ አካላት ለመጀመሪያ ጊዜ የታዩባት ብቻ አይደለችም። ኢትዮጵያን ጨምሮ ከመላው ዓለም የተሰበሰቡ ዩፎ ታይቶባቸዋል የተባሉ ክስተቶች በሙሉ ተመዝግበው የተከዘኑበት የዩፎ ሪሰርች ሴንተር መገኛም ጭምር ነው። እኔም ሪሰርች ሴንተሩን ለመጎብኘት ይህችን ከተማም ለማየት በጉጉት እየከነፍኩ ወደ ከተማዋ ገባው። የከተማዋ ዙሪያ ገባም በዩፎ ምስል እየተጥለቀለቀ ነው። ሬስቶራንቶቹ፣ አገልግሎት መስጫ ሱቆቹ ሁሉም ማለት በሚቻል ሁኔታ ከስማቸው ጎን የዩፎን ምስል ያስቀምጣሉ። ዩኤፍኦ የተባለው ክስተት ለመጀመሪያ ጊዜ እንደታየ በታሪክ የተጻፈው እዚች ከተማ ነው። ወደ ከተማዋ ከሰዓት አካባቢ ስለገባው የከተማውን ጉብኝት ለጊዜው ዘግየት አድርጌ አንአይደንቲፋይድ ፍላይንግ ኦብጀክትስ ወይም ዩኤፍኦ የተሰኙ ምንነታቸው ያልታወቁ በራሪ አካላትን የተመለከቱ መረጃዎች ወደ ተከዘኑበት የዩፎ ሪሰርች ሴንተር Amazon app, I scored the perfect laptop stand for steal. Seriously, it's not the Amazon app. Save more. Download the Amazon app. ወደ ተከዘኑበት የዩፎ ሪሰርች ሴንተር ገሰገስኩ። ኢንተርናሽናል የዩፎ ሪሰርች ሴንተር አሁን ከጀርባዬ እንደምትመለከቱት ይገኛል። ወደዚህ ወደ ሙዚየሙና ወደ ሪሰርች ሴንተሩ ገብተን እስካሁን ስለ ዩፎዎች ምን ተደረሰ የሚለውን አስቃኛቸዋለሁ። የዩፎ ታሪክ የሚጀምረው እዚህ ጋር በምታዩቸው ቁሳቁስ ነው። ወደ ኋላ ሐምሌ 1947 እንመለስ። ስፍራው በአሜሪካ ደቡብ ምዕራብ በምትገኘው አሸዋማና ዝምተኛዋ የኒው ሜክሲኮ በረሃ በዚያች እጣ ፈንታዋ በተጻፈላት ምሽት ከሰማይ በከፍተኛ ፍጥነት የወደቀ አንድ ያልታወቀ በራሪ አካል የዚህችን ዓለም ታሪክ ለዘላለሙ ቀየረው። መጀመሪያ ጊዜ እንግዲህ የአሜሪካ አየር ኃይል
አብራሪ ዩፎ ወይም ምንነቱ ያልታወቀ በራሪ አካል አየሁ ብሎ የተናገረው በዕለተ ማክሰኞ በጁላይ 8 1947 ነው። እዚህ ጋር የምታያቸው የሬዲዮ ኢኩፕመንቶች ያንን የዩፎ መገኘቱ ዜና የተሰማባቸው የሬዲዮ ናቸው። በእነዚህ ነው የአሜሪካ አየር ኃይል ዩፎ ወይም ምንነቱ ያልታወቀ በራሪ አካል አየሁ ሲል ለመጀመሪያ ጊዜ ተናገረ። እንግዲህ እነዚህ በሙሉ እዚህ ሙዚየም ውስጥ እዚህ ሪሰርች ሴንተር ውስጥ ታሪካዊ ነገሮች አሉ። እነዚህ የተመለከቷቸው የዩፎ ዜና የተነገረባቸው ናቸው። መጀመሪያ ጊዜ ስለ ክስተቱ የተመለከተው የአሜሪካ ጦር ነበረ። የሚበር ሰሃን መሳይ ነገር ከሰማይ መጣም፣ እዚች ከተማ ላይ ወደቀ። ዓለም ለመጀመሪያ ጊዜ በዚህ ዜና ተደመመ። በ24 ሰዓታት ውስጥ ቃሉን አጥፎ የአሜሪካ ጦር የአየር ንብረት መቆጣጠሪያ ፊኛ እንጂ ዩፎ የሚባል አይደለም ሲል ሁኔታውን አስተባበለ። ይህ ድንገተኛ የመንግስት የመረጃ መገልበጥ በሰው ልጅ ታሪክ ውስጥ እጅግ ትልቁንና አወዛጋቢውን ሚስጥር ለመጀመሪያ ጊዜ ፈታም። ዛሬ ከብዙ 10 ዓመታት በኋላ ያ የዩፎ መገኘት ለመጀመሪያ ጊዜ የተነገረባቸው ቁሳቁሶች በዚህ ሪሰርች ሴንተርና ሙዚየም ውስጥ እንዲህ ተሰድረዋል። በዚህ ሰፊ የኤግዚቢሽን አዳራሽ ውስጥ የ1947ቱን የጁላይ 8ቱን ክስተት ብቻ ሳይሆን ከዚያም ቀደም ብሎና ከዚያም በኋላ በተለያዩ የዓለማችን ክፍሎች የታዩ የመጀመሪያዎቹን የዩፎ ሪፖርቶች የሚያስረዱ መረጃዎች በጥንቃቄ ተሰድረዋል። እያንዳንዱ ፎቶግራፍ፣ የጋዜጣ ቁርጥራጮች የዚያን ዘመን ስለ ዩፎ የነበረውን ትርምስ በግልጽ የሚያሳዩ ናቸው። በብርጭቆ ውስጥ የተቀመጡት እነዚያ ለመረዳት የሚከብዱ መሳሪያዎችና የዩፎ ምስሎች በእርግጥም የሰው ልጅ የቴክኖሎጂ ውጤቶች ናቸው ብሎ ለማመን የሚያዳግቱት ከዘመናቸው እጅግ የቀደሙ የፈጠራ ምናቦችን ያሳያሉ። የሰው ልጅን የማወቅ ጉጉት፣ የዓይን እማኞች፣ ወታደሮች፣ ገበሬዎች፣ ሁሉም የተለያየ ህይወት የነበራቸው ሰዎች ስለ አንድ አይነት ነገር አየን እያሉ ያወራሉ። ሰው አልባ በራሪ ምንነቱ ያልታወቀ እንግዳ ፍጥረት ከሰማይ መጣ ብለው ሲናገሩ እነዚህ ሁሉ ጋዜጦች ሁሉም በዘመናት ውስጥ የዩፎን መከሰት የሚያስረዱ የዓይን እማኞች የተሰበሰቡባቸው ነው። የምታያቸው ነገሮች ሁሉም ወደ ኋላ ዓመታትን የሚወስዱ በመሆኑ እዚህ ኤግዚቢሽን ሙዚየም ውስጥ ጊዜ የቆመ ይመስላል። የዩፎ መገኘት ዜና ከተነገረባቸው የራዲዮ ቁሳቁሶች በስተግራ ደግሞ እዚህ ጋር ለመጀመሪያ ጊዜ ዲስካቸው ወድቋል፣ እንዲህ አይነት ናቸው ተብሎ የተነገረ ሰርተው አስቀምጠውታል። እዚህ ጋር ገምተው ይሄኛው እንግዲህ እርሱ ያስቀምጡበት በ1947 ላይ የነበረው የማክ ብራዘል እርሻ ነው። እዚህ መስታወት ውስጥ የምናያቸው የቁሳቁስ ሞዴሎች የኒው ሜክሲኮ አርብቶ አደር ማክ ብራዘል ማለዳ ከእንቅልፉ ሲነቃ እርሻው ላይ ተበታትነው ያገኛቸውን እንግዳ ስብርባሪ ነገሮችን ወክለው የተቀመጡ ሞዴሎች ናቸው። ገበሬው በወቅቱ ለአሜሪካ ጦርና ለአሜሪካ ፖሊስ በሰጠው ቃል ማለዳ ከእንቅልፉ ሲነሳ አንድ በራሪ ዲስክ ነገር በእርሻው ላይ ወድቆ አገኘ። በተለምዶ የምናውቀው የብረት፣ የፕላስቲክ ወይም የእንጨት ባህሪ የላቸውም። እዚህ በእይታ የቀረቡት መግለጫዎች እንደሚያስረዱት እነዚያ የገበሬ እርሻው ላይ የተመለከታቸው ቁሶች የሰው ልጅ አእምሮ በወቅቱ ሊረዳው ከሚችለው የፊዚክስ ሕግጋት ውጪ እንደነበሩ የአሜሪካ ጦር መዛግብት ያሳያሉ። በእጄ በጨብጠው እንደ ወረቀት የሚታጠፍ ነገር ግን መልቀቅ ሲጀምር ምንም እንዳልተፈጠረ ወደ ቀድሞ ቅርጹ የሚመለስ የማስታወሻ ብረት፣ በእሳት የማይቃጠል በቢላ የማይቆረጥ እጅግ ቀጭን ፎይልና ከምድራችን ቋንቋዎች በአንዳቸውም የማይመደብ ውስብስብ አካል ነው የተመለከትኩት ብሏል። ይህ ነገር ከዚች ምድር የተሰራ አይደለም ብሎ ለመመስከር ሰከንድ አልፈጀበትም ነበር ገበሬው። በዚህ እየተደመምኩኝ እግሮቼን እያቀዳደምኩ ጉዞዬን ወደ ሌላኛው አቅጣጫ ማተርኩ። እነሆ ከአቢሲኒያ ባንክ ልዩ የመስራች! አቢሲኒያ ረሚት ከየትኛውም የዓለም ጥግ ሆነው ገንዘብ ወደ ሀገር ቤት ሲልኩ በላኩት ገንዘብ ላይ ተጨማሪ 12% ለወዳጅ ዘመዶ ይሄ ነው የሚባለው። ዩፎዎች ናቸው። በእርግጥ ግን የሚነሳ ጥያቄ አለ።
አይደል? ዋናው ጥያቄ ምንድነው? እውነተኛ የሰው ልጆች እዚህ ምድር ላይ ብቻችን በዚህ ሁሉ አስናፋ ዓለም ላይ ሌላ ዓለም ሌላ ፍጥረታት የሉም የሚለው ስቲል የተመለሰ ጥያቄ አለ በዚህ በሳይንሱ ዓለም። ሶ እነዚህ ሁሉ እዚህ ሙዚየም ውስጥ የምትመለከቷቸው በተለያየ ጊዜ አየን የሚሉ የአይን እማኞች ናቸው የሚናገሩ። የአይን እማኞቹ እንደሚሉት እንደ ዲስክ መሳይ ነገር መጥቶ አርፎ ከዛ ሰው የሚመስል ቁመና ያላቸው እዚህ በአሻንጉሊት የተሰሩት ሁሉ አየን። ግን እንደዚህ ሁሉ የአይን እማኞች እንደምትመለከቱት ጋዜጣ ላይ በሆነ ጊዜ አየን ይላሉ። በማግስቱ በሚወጣ ጋዜጣ ላይ የሆነ ባሉን ነው ወይ ምናምን ነው ተብሎ ብቻ የራሱ የሆነ መላምቶች እየተሰጡት ያልፋል። እነዚህ ሁሉ እዚህ ጋር የምትመለከቷቸው ጋዜጦች፣ ፎቶዎች ዊትነሶች ናቸው፣ የአይን ምስክሮች ናቸው፣ አየን የሚሉ ሰዎች ናቸው። ግን አየን የሚሉት ነገር በትክክል ኢማጅን ተደርጎ ተሳል እንጂ እስካሁን ዩፎን በተመለከተ ይሄ ነው የሚባል ነገር የለም። ቀጣዩ የኤግዚቢሽኑ ክፍል ወደሚገኝበት የሰው ልጅ የታሪክ መዛባትና የመረጃ ሽሚያ ነው። ግድግዳው ላይ የተሰቀሉት ያረጁ ጋዜጦችና የተጻፉ ጽሑፎች የዚያን ዘመን ከፍተኛ የሆነ የመረጃ ሽሚያ ያሳያሉ። የሮስዌል ዴይሊ ሪከርድ ዋና አርዕስት በዓለም ዙሪያ እንደ ሰደድ እሳት ተሰራጨ፣ የአሜሪካ አየር ኃይል የበረራ ሳህን ማረከ፣ የሰው ልጅ ብቻውን እንዳልሆነ ለመጀመሪያ ጊዜ በአደባባይ ታወጀ የሚሉ ርዕስ የያዙ ጋዜጦች የታተሙባቸው ጽሑፎች በግድግዳው ላይ ተንጠልጥለዋል። የተለያዩ የአየር ኃይል አብራሪዎች በየጊዜው አየን እያሉ የሰጧቸው ምስክሮችም በዚሁ ግድግዳ ላይ እንዲህ ተሰድረዋል። ጉብኝቴን አሁንም ቀጥያለሁ። አይኔን በመሃል አዳራሽ ላይ ወደ ቆመው ግዙፍና ውስብስብ የቴክኖሎጂ ማሳያ ዞርኩት። ይህ የበረራ ሳህን የውስጥ አሰራር ንድፍና ሞዴሉ ነው። የሰው ልጅ ቴክኖሎጂ አውሮፕላንን በነዳጅ በሞተር ግጭት በጭስና በከፍተኛ ጩኸት ሲያንቀሳቀስ እዚህ ኤግዚቢሽን ላይ የምናየው የዩፎ መዋቅር ግን ሙሉ በሙሉ ጸጥ ያለ ነው። ምንም አይነት ሞተር፣ ነዳጅ ማቃጠያ ወይም ኤሌክትሪክ ዝርዝር ሽቦች የሌሉበት። ታዲያ ይህ በማዕከል ውስጥ የተሰራው ሞዴል ሰዎች እስከዛሬ አየን እያሉ ከሰጡት ምስክርነት የተነሳ ነው። ነገር ግን አንአይደንቲፋይድ ፍላይንግ ኦብጀክትስ ወይም ዩኤፍኦዎች የሚመጡበት በራሪ ዲስክን በተመለከተ ሳይንሳዊ ምንነቱ እስካሁን አልተዘረዘረም። በንድፎቹ ላይ እንደሚታየው ይህ የዩፎዎች መንኮራኩር የሚንቀሳቀሰው በምድራዊ ባልሆነ የጸረ ስበትና የኤሌክትሮማግኔቲክ ሞገድ ቴክኖሎጂ እንደሆነ ታምኖበታል። እይታን በሚያደነዝዝ ፍጥነት ያለምንም የድምፅ ማዕበል መገስገስና 90 ዲግሪ ማዕዘን መታጠፍ የሚችል አስገራሚ ቴክኖሎጂ ከማሽኖቹና ከብረታ ብረቶቹ ባሻገር ግን በሰውነት ላይ የብርድ ስሜትን የሚለቅ እጅግ አወዛጋቢውና የሙዚየሙን የልብ ትርታ የሆነውን ክፍል እዚህ ጋር ይገኛል። ባዮሎጂካዊው ማስረጃም በ1947ቱ አደጋ ሕይወታቸው አለፈ ስለተባሉ ምድራዊ ያልሆኑ ፍጡራን የቀረበው የሕክምና ሪፖርትና ማሳያ ሞዴል ነው። እዚህ በመስታወት ውስጥ የምትመለከቱት ዶክተሮችና አንድ እንግዳ ፍጡር ይታያል። እነዚህ ደብዘዝ ባሉ የመስታወት ክፍሎች ውስጥ የተቀረጹት ፍጡራን ሞዴሎች የአይን እማኞች፣ የነርሶችና የሕክምና ባለሙያዎች በሰጡት ምስክርነት መሰረት በጥንቃቄ ለማሳያ በማዕከል ውስጥ የተሰሩ ሞዴሎች ናቸው። ቁመታቸው ከ1 ሜትር ተኩል የማይበልጥ ጸጉር አልባ እጅግ ግዙፍ ጭንቅላትና ጥልቅ ሰፋፊ ጥቁር አይኖች ያሏቸው ፍጡራን። እዚህ ግድግዳ ላይ የተጻፈው የሮስዌል ጦር ሰፈር ነርስ እንዲሁም የሬሳ አስከባሪው ግሌን ዴኒስ ምስክርነታቸውን ለአሜሪካ ጦር ሰጥተዋል። እያንዳንዷ እዚህ ያለች የሕክምና መሳሪያ ሞዴል፣ እያንዳንዷ በእጃቸው ላይ ያሉት 4 ጣቶች ማሳያም እነዚህ ፍጡራን ከየት መጡ? ዓላማቸው ምን ነበር? በእርግጥ የሰው ልጅ በዩኒቨርስ ውስጥ ብቻውን ነው ወይ የሚሉ ጥያቄዎችን በሰፊው እንዲነሳ ያደረገ ነው። አሁንም ኮሪደሩን እየታከኩ እያንዳንዱን ነገር በጥንቃቄ እየተመለከቱ በማስታወሻ እየመዘገብኩ በካሜራ እያስቀራው ወደፊት ገሰገስኩ። ይህ ክስተት በሮስዌል ብቻ እንዳልቆመ የሚያረጋግጠው የተለያዩ የቴክኖሎጂ ቁሳቁሶችና የራዳር መረጃዎች የተሰናዱበት ክፍል እዚሁ ኤግዚቢሽን ውስጥ የምታዩት ነው። እዚህ የምናያቸው
የ1940ዎቹና 50ዎቹ ግዙፍና ከባድ የራዳር ማሽኖች በወቅቱም በሰማይ ላይ ሲሽከረከሩ የነበሩት የማይታዩ አካላትን ለመከታተል ሲሞክሩ የነበሩትን የቴክኖሎጂ ትግሎች ያሳያሉ። በእነዚህ ማሽኖች ፊት ሲቆም በዚያ ዘመን የራዳር ኦፕሬተሮች በስክሪናቸው ላይ በሰከንድ ውስጥ በሺዎች የሚቆጠሩ ኪሎ ሜትሮችን የሚቆርጥ ብርሃን ሲያዩ የተሰማቸው ድንጋጤ ይታወቀኛል። ይህ ኤግዚቢሽን የአንድ ጊዜ ክስተት ትዝታ አይደለም። ይልቁንም የሰው ልጅ የማይታወቀውን ዩኒቨርስ መካከል ለዘመናት የሚዘለቀው ዝምተኛው ጦርነትና ክትትልን ማሳያ ነው። በዚህ አዳራሽ ውስጥ ያለው እያንዳንዱ ፎቶግራፍ፣ እያንዳንዱ ብረት፣ እያንዳንዱ የምስክርነት ቃልን መርምሬ ስጨርስ በአእምሮዬ ውስጥ አንድ ትልቅ እውነት ወደቀ። ሮስዌል የሐሰት ትርክት ወይም የተፈበረከ ተረት አይደለችም። ሮስዌል የሰው ልጅ ብቻውን እንዳልሆነ በግድ የተረዳባት ናት በማለት ሳይንቲስቶች የተናገሩት ነገር በአእምሮዬ ሽው አለ። እዚህ ጋር አንድ ጥያቄ እናንተ ተመልካቾቼን ልጠይቅ። ለመሆኑ مرحبا، هل فكرت تبدأ مشروعك التجاري الخاص على أمازون ومش عارف تبلش؟ ጥያቄ እናንተ ተመልካቾቼን ልጠይቅ። ለመሆኑ ህልቆ መሳፍርት በሌለው በዚህ ዩኒቨርስ ውስጥ እኛ የሰው ልጆች ብቻችንን ነን ብላችሁ ታስባላችሁ ወይ? ጥያቄውን በኮመንት ማስቀመጫ ሳጥን ላይ እናንተ መልሱ። እኔ ግን ጉብኝቱን ላስቀጥላችሁ። ይህ ግቡ በ45,000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና እነዚህ ስለ ሪፖርት የተሰበሰበ ዶክመንቶች የተከዘኑ በዚህ በሪሰርች ሴንተሩ የሚገኙ ናቸው። አሁንም በዚህ በሪሰርች ሴንተር ጥናቶች፣ ፊልሞች እየተካሄዱ ነው። ገና አላለቀም። ወደፊት ደግሞ ደግሜ እንደመጣ እርግጠኛ ነኝ። ሲያልቅ ከቅርብ ጊዜ ወዲህ አጠራጣሪ የሆነ የመጣው ምንድን ነው ዩፎዎች አየን የሚሉ ሰዎች 20 ዓመት ውስጥ የተጻፈው ስለ ጥንታዊው የኢትዮጵያ ታሪካችን አልነበረም። ይልቁንም በኢትዮጵያ ሰፊና ንጹህ ሰማይ ላይ ታይተዋል በማለት የአሜሪካ ኤምባሲ ከአዲስ አበባ ያስተላለፈውና በአሜሪካ መንግስት በሚስጥር ተሰድሮ በቅርቡ ይፋ የተደረገው ዩፎዎች በኢትዮጵያ ውስጥ የመታየታቸውን ክስተት ነው። በመዝገብ ውስጥ ከሰፈሩት መረጃዎች አንዱ በከፍተኛ ከፍታ ላይ የሚበሩ የኢትዮጵያ አብራሪዎችና በሌሎችም ዓለም አቀፍ በረራዎች ላይ በነበሩ ፓይለቶች የተሰጡ ከዓመታት በፊት የነበሩ ምስክርነቶችን እንደ ሪፖርት የያዘ ነው። ገለጥ ስታደርጉት ደግሞ ፋይሉ ወደ ገጠራማው የኢትዮጵያ ክፍል ይወስዳቸዋል። ከከተማው ብርሃን ርቀው በተራራማና በሸለቆው መልክዓ ምድር በሚኖሩ ህዝቦች ዘንድ ከሰማይ ወርደው መሬት ሳይነኩ አየር ላይ ስለሚቆሙ ድምፅ አልባ ስለሆኑና አካባቢውን በደማቅ ብርሃን ስለሚያጥለቀልቁ እንግዳም በኢትዮጵያ ላይ ስለታዩ ዩፎዎች የሚያብራራ ሰነድ ነው። በሰነዱ ላይ እንደታየው በኢትዮጵያ ገጠራማ ክፍል ተከሰቱ የተባሉት እነዚህ ምንነታቸው ያልታወቁ በራሪ አካላት በ1970ዎቹ የተገለጡ እንደሆኑ ሰነዱ ይነግራል። 1970ዎቹም በአንዲት የኢትዮጵያ ገጠር ከተማ በህብረተሰቡ ዘንድ ከባድ የሆነ ድንጋጤና እንደ መለኮታዊ ተአምር የታየ ክስተት ተከስቷል ይለናል። ከሰማይ የመጡ ሰፊ ብርሃን ያላቸው ነገሮች ተከስተው በአካባቢው የነበሩ ዛፎችና ቤቶች እስኪቃጠሉ ድረስ ከፍተኛ የሆነ ብርሃንን ሲያስፈነጥቁ ነበር ብሏል። የአካባቢው ነዋሪዎች እንደተደናገጡ በርካታ ቤቶችም እንደተቃጠሉ ይገልጻል። በኒው ሜክሲኮ በረሃ በ1947 የተከሰተውና በአሜሪካ መንግስት ሲደበቅ ለዘመናት የኖረው ሚስጥር በሌላኛው የዓለም ጥግ በኢትዮጵያ ከፍተኛ ተራሮችና ሰማዮች ላይ ከሚታየው ክስተት ጋር በአንድ ገመድ የተጋመደ ነው። ሮስዌል ውስጥ የነበረው ገበሬ አየው ብሎ የተናገረው በኢትዮጵያ ገጠራማው ክፍል በ1970ዎቹ ታየው የተባለው ክስተት ጋር የተገናኘ ሆነ። የሁለቱም ክፍል ሰዎች አየን ብለው የሚናገሩት ዲስክ መሳይ ከሰማይ የመጣ ነገር አንድ አይነት እንደሆነ የአሜሪካ ኤምባሲ በወቅቱ ለአሜሪካ የደህንነት ቢሮ ያስተላለፋቸው ጥብቅ የምስክርነት ቃሎች ላይ ተካተዋል። የሰው ልጅ በቴክኖሎጂ በባህልና በድንበር የተከፋፈለ ቢሆንም ሰማዩ ግን አንድ ነው። እናም
ያ አንድ የሆነው ሰማይ ለሁላችንም እያሳየን ያለው እውነት ተመሳሳይ እንደሆነ በሳይንቲስቶች ዘንድ ታመነበት። ሮስዌል እንግዲህ ቤተሰቦቻችን ቪዲዮን እንዳያችሁት ነው ይመስል ነበር። ከወደዳችሁ ሼር፣ ሰብስክራይብ፣ ላይክ እያረጋችሁ ተከታተሉ እንላችኋለሁ። መልካም ቆይታ። ደህና ሁኑ። በሌላ ቪዲዮ እስክመለስ ድረስ ደህና ሁኑ እላችኋለሁ። አመሰግናለሁ። ሰላም አለይኩም።